እስከ 12 ሰዓት አለን። የሚመጡትን ሀሳቦች እንቀበላለን። ምናልባት የፖሊስ ሪፖርት ስላለ ኮማንደር ማርቆስ ጋር ደወል ለማድረግ ሳያስፈልግ አይቀርም። አዎ አይደለ? አዎ የደንብ የማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎች ተያዙ ነው። ቲክቶከሮች ናቸው። ቲክቶከሮች ናቸው። አዎ ቲክቶከሮች ናቸው። ምንድን ነው ተይዟል የሚል ምናልባት መረጃውን እናጋራቸው ወይስ መደወል ይሻላል? መረጃው ስላለን ማጋራት እንችላለን። ስሞቻቸው ፕራንክ እያደረጉ ነው። እንደ ፕራንክ አይነት ነገር መሰለኝ። ቪዲዮን አልተመለከትኩትም እውነት ለመናገር ግን ተይዘው ፎቶቸው የወጣበትን የፖሊስ ሪፖርት ግን ፖሊስ ካወጣው ሪፖርትም ጭምር ተመልክተነዋል። ግለሰቦቹ በጎዳና ላይ የሚተዳደሩ ግለሰቦችን ንብረት በመበተን ለማስደንገጥ ፕራንክ ለማድረግ ነው ሙከራ ሲያደርጉ የነበሩት። አንዳንዶቹ በደንብ ይታወቃሉ። በተለይ በእርዳታ ላይ ይሳተፉ የነበሩ ልጆች እንደነበሩ አንዳንዶቹ ከምስላቸው ለመርዳት ችያለሁ። በአንዳንድ እርዳታዎች ላይ የሚሳተፉ ልጆች እንደሆኑ ተመልክቻለሁ። ግን በግሩፕ ሆነው ፕራንክ የሚመስል ነገር ዩኒፎርሙንም ለብሰውታል። የሚያስገርምህ ዩኒፎርሙን ለብሰውት ነው ፖሊስ መረጃውን ይዞት የወጣው። ስሞቻቸውም አሉ። ሸጋው ጫን ያንን ላይ መሐመድ ሐምዛ ያሲን፣ አቤኔዘር ተስፋዬ በየነ እና ጌትነት ደምለው ዳምጤ የተባሉት ግለሰቦች ናቸው የተባሉት። ያው እንግዲህ የምታደምጡት ታዲያስ አዲስ ነው። ከዛ አንጻር ቀደምም ስንል ነበረ በዚህ ጉዳይ ላይ ታዲያስ አዲስ የዘውትር ተባባሪ ናቸው ከአዲስ አበባ ፖሊስ ኮማንደር ማርቆስ ስለ ጉዳዩ እንዲነግሩን ደወል አድርጌላቸዋለሁ። እንደምን ዋሉ ኮማንደር? ሰላም ነው? ሁሉ ሰላም ነው። አሁን የደረሰን መረጃ እናንተም ይፋ ያደረጋችሁት ጉዳይ ትንሽ አነጋጋሪ ሆኗል እና በሱ ጉዳይ ላይ እንደተለመደው መረጃ እንዲሰጡኝ ነበረ ደወል ያደረኩት። እሺ ደስ ይለኛል። ምንድን ነው የተፈጠረው ኮማንደር? ያው ቀደም ሲል እንግዲህ በእኛም ፔጃችን ላይ ተመርተዋል። ግለሰቦቹ እንግዲህ ገና እየተጣራ ያለ ጉዳይ ነው። አላማቸው ምንድን ነው? ለዚህ አይነት ማስታወቂያ አደረባቸው የሚለው ዝርዝር ነገሩ ያው በምርመራ የሚጣራ ቢሆንም ግን የተቋማትን ገጽታ ማቆሸሽ እንደዚህ ማበላሸት ኔጌቲቭ በሆነ መልኩ ህብረተሰቡ እንዲገነዘቡ ማድረግ አግባብነት የሌለው ነው። ወንጀል ጭምር ስለሆነ ግለሰቦችን በቁጥጥር ስር አውለናል። እንግዲህ በተለያዩ ማህበራዊ ድረገጾች ላይም እንዳያችሁት የቀድሞውን የደንብ ማስከበር ዩኒፎርም የሚመስል ነው የለበሱት። ያን አሰጥተው ህብረተሰቡ ደንብ ማስከበር ብሎ እንዲያስቡ መንገድ ላይ የተለያየ አይነት ቁሳቁስ ነገሮችን የሚሸጡ ወጣቶችን እየደበደቡ በጣም በሚዘገንን መልኩ እያንከባለሉ ጭምር ኢሰብአዊ መብታቸውን በሚነፍግ መልኩ ጉዳት ያደርሱባቸው ነው የሚያሳየው ቪዲዮ። በጣም በርካታው ሰው ኢትዮጵያ ውስጥ የተደረገ ያለው ብሎ በጣም ኔጌቲቭ የሆኑ አስተያየቶች ናቸው በማህበራዊ ድረገጽ ላይ ሲንቀሳቀሱ የነበሩት። ይሄ ነገር እጅግ በጣም ሁላችንም ማሳስበናል። ምክንያቱም ህብረተሰቡን ለማገልገል ነው ሁላችንም መስመር ላይ ነው። በጣም በተጋነን ትክክል ባልሆነ መልኩ የህብረተሰቡን እይታ ሊቀይር የሚችል ነገር ማሰራጨት ተገቢነት የሌለው ነገር ነው እንግዲህ ተመልክቶባቸዋል። ስለዚህ ያው ክሱን መነሻ አድርገን እንግዲህ ምርመራ ጀምረናል። ዝርዝር ጉዳዮቹ የሚቀጥሉ ነው የሚባል ምናልባት እንግዲህ አንዳንድ መረጃዎችን እኛም ስንሰማ ቲክቶክ ላይ የሚታወቁ ልጆች ናቸው ፕራንክ ወይ ደግሞ እንትን ሊሆን ይችላል አይነት ስሜት ያለው አስተያየት እያየው ነው። ከዛ አንጻር ምናልባት እንደዚህስ ቢሆን ምንድን ነው የሚጠብቃቸው ዕጣ ፈንታ? ያው ከዚህ በኋላ የኛ ስራ ሊሆን የሚችለው ምርመራ የማጣራት ጉዳይ ነው። ከዛ በኋላ ክሱ ካለቀ ክስ እንዲመሰረት ነው የሚደረገው። ከዛ በኋላ በቀጣይነት የሚሆነውን ነገር አብረን ነው የምናየው። ዞሮ ዞሮ ግን አለማወቅ ተጠያቂነት አይደለም። አንዳንድ ግለሰቦችን ባለማወቅ ሊሆን ይችላል ሀሳብ እየሰጡ ነው ያሉት። ትክክል አይደለም። አስቀድመን የምንሰራውን ስራ አውቀን ነው መስራት ያለብን። የሆነ ነገር ለማግኘት ብለን የሆነ ነገር ላይ እንደዚህ አይነት ከባድ የሆነ በተለይ ደግሞ አገልግሎት ሰጪ ተቋማት ናቸው በተፈጥሮ ላይ ያሉት ናቸው። የእነሱን ስማክል ሊያደርጉ የሚችል መልኩ እንደዚህ ማድረግ በተለይ ደግሞ በማህበራዊ ድረገጾች ላይ እንደዚህ ያሉ መልዕክቶች እንዲተላለፉ ማድረግ የተቋሙ ገጽታ ማበላሸት ብቻ ማለት ነው። ህብረተሰቡ በተቋሙ ላይ ያለው ሁኔታ እንዲቀንስ ነው የሚያደርገው። ከዛ ባሻገር ደግሞ ሰራተኞችን በአግባቡ ስራቸው እንዳይሰሩ የሚያሸማቀቅም ነገር ሊፈጠር ይችላል። ስለዚህ አስበው ነው መስራት የሚጠበቅባቸው። ከዚህ ጋር በተገናኘ ቀጣይ የሚሆነው የምርመራ ሂደት ሊኖራቸው እንግዲህ ቀጣይኛም መንግስት ነው የሚሆነው። ምናልባት አሁን ሶሻል ሚዲያ ሁሉም ባለ ሚዲያ ነው። የተለየ ወጣ ያሉ ነገሮችን በማየት በመስራት ሰውም እንዲህ አይነት ነገር እንዲሰራ የመፈለግ ነገር ይታያልና ፕራንኮች ይበዛሉ። ሰዎች የተሰበሰቡበት ቦታዎች ላይ ያለ ፍቃድ የሚደረጉ ነገሮች አሉ። አንዳንዶቹ ደስ ይላሉ፣ ፈገግታ ያጭራሉ። አንዳንዴ ደግሞ ከመስመር ይታለፍና የሰዎችን መብት የመንካትም ነገር አለና ከዛ አንጻር ተመሳሳይ ነገሮች እንዳይደረጉ ወይም ደግሞ የማድረጉ ቀይ መስመርስ እስከምን ድረስ ነው የሚለው ላይ አስተያየት ቢሰጡ ብዬ ነው። አዎ ይህን ዜና በዋነኛነት ለህብረተሰቡ እንዲደርስ የምናደርግበት መሰረታዊ ምክንያት ይሄ ነው። ይህን ነገር አስበው ገንዘብ የማግኘት ሀሳብ ኖሯቸው እንዳልተገባ ድርጊት የሚፈጽሙ ግለሰቦች ቆም ብለው 1 2 3 4 ጊዜም ጭምር እንዲያስቡ የሚያስከትል ነው ማለት ነው። ምክንያቱም አለማወቅ በተጠያቂነት አያድን። የሆነ ነገር ለማግኘት ሊሆን ይችላል። ምን ይሆን የተቋምን አይደለም የግለሰቦችን መልካም ስምና የሚያጎድፍ ጉዳይ ወንጀል መሆኑን እንደዚህ አይነት ሳይንስ ሀሳብ ያላቸው ሰዎች ሁሉ እንዲገነዘቡ እንፈልጋለን።
ግለሰቦች እንግዲህ ቀጣይ ምርመራ ሂደት ሲታይ ምን አስበው ነው የሚለው ነገር እሱ እንደተጠበቀ ሆኖ እንዳልከው በግለሰቦች ላይ በተቋማት ላይ በቡድኖች ላይ ኔጌቲቭ የሆነ ስልታዊ የሆነ አስተሳሰብ እንዲኖር አድርገው የተለያዩ ስራዎችን የሚሰሩ እና በማህበራዊ ሚዲያ የሚለጥፉ ግለሰቦች ከቀን ወደ ቀን እየተበራከቱ መጥተዋል። በጣም ደፋሮች ናቸው። በኋላ ላይ ግን ሊመጣ የሚችለውን ነገር በማወቅም ሊሆን ይችላል፣ ባለማወቅም ሊሆን ይችላል። ዞሮ ዞሮ ቆም ብሎ ማሰብ እንዳለባቸው የሚያስብ ሁሉ ነገር ቀይ መስመር አለው። ከገደብ የሚያልፍ ነገር ማለት ጥያቄነቱ ከባድ ነው የሚሆነው። ይህን ግምት ውስጥ በማስገባት እንደዚህ አይነት ህገወጥ ድርጊት የሚፈጽሙ ግለሰቦች ከድርጊታቸው እንዲታቀቡ የአዲስ አበባ ፖሊስ በዚህ አጋጣሚ መልዕክት ያስተላልፋል ማለት ነው። ኮማንደር ማርቆስ ታደሰ ከተለሰርስ ጋር ስላደረጉት ቆይታ ከልብ አመሰግናለሁ። መልካም አመሻሽ ብያለሁ። እኔም አመሰግናለሁ። ያው እንግዲህ ቲክቶከሮች ናቸው አልክ? ቲክቶከሮች ናቸው። የተወሰኑት ይታወቃሉ፣ ገጽታቸውም ይታወቃል። ያው ብዙ ሰው ስክሪን ላይ ስለሚታዩ ቲክቶክ ገጽታቸውም ይታወቃል። ያው እሳቸው እንዳሉት ከዚህ በኋላ የፖሊስ ስራ የማጣራት ስራ እንደሆነ ተነግሯል። ግን አንዳንድ ነገሮች ልክ ሲያልፉም መያዝ አለባቸው አይደለ? ይሄ አሁን ብዙ ትምህርት የሚሰጥ ይመስለኛል። አሁን ብዙ ነገሮች አጀንዳችን እየሆኑ የመጡት ጉዳዮች በአጠቃላይ ከሶሻል ሚዲያ እየሆነ ነው። የያዝነውን ነገር በኃላፊነትና በአግባብ ያለመጠቀም ችግር። አሁን ሬዲዮኑ ቴሌቪዥኑ በደንብ ለአመታት ቆየና ኃላፊነት ይሰማዋል። ሲናገር እንኳን ሰላምታው በጨዋ ደንብ ነው የሚመለከተው። የመገናኛ ብዙሃንን ብሮድካስት ኤጀንሲ ደግሞ አይንና ጆሮ ብዙ ጊዜ ቴሌቪዥንና ሬዲዮ ላይ ነው። ያ መስተካከል ያለበት ይመስላል። ነገሮች ህዝብን ከህዝብ እንደዚህ የሚያቃቅሩ ወይ ደግሞ የሆነች ነገር የሚፈጠሩ ነገሮች ሁሉ በአብዛኛው እንግዲህ ከቅርብ ጊዜ ወዲህ የሶሻል ሚዲያ እየሆነ የመጣ ይመስላል። እንግዲህ ጥናት ይፈልጋል እና ከዛ አንጻር ሁሉም የያዘው ስልኩ ላይ ሁሉም ካሜራው ላይ እንደው የሆነ ነገር ከማድረጉ በፊት 2-3 ጊዜ ማሰብ ይቻል። አብረን የኖረን ህዝቦች ነን፣ ባህል አለ። ያንን ባልጣሰ መንገድ ቢሆን የተሻለ ነውና በተለይ እንደ አጀንዳ የሚመጡትን ሰሞንኛ ነገሮች ስታይ እንትና ነው ጥፋተኛ እንትና አይደለም ጥፋተኛ ለማለት አይደለም፣ ግን እጃችን ላይ ሚዲያ አለ። እዚች ጋር ቀርጬ የምፖስታት ነገር በአንድ ጊዜ ቡቡ የማረክ መጥፎ ነገር እስከሆነ ድረስ ደግሞ ብዙዎች ጋር የመድረስ አቅም አለውና ቆም ብሎ ማሰብ ያስፈልጋል። እና ከዛ አንጻር እንግዲህ አለማወቅ ከተጠያቂነት አያድንም። ወታችሁ በምትሰሩት ስራዎች ላይ ትንሽ ማሰብ ያስፈልጋል። እንግዲህ ኮማንደሩ እንደተናገሩት ኮማንደር ማርቆስ እንደገባኝ ከሆነ እኔ ይህን ነገር ያደርጉት ወጣቶች ምንም ሆነ ምን ያሉት እኛ ጉዳዩን አጣርተን ክስ እንከፍታለን ብለዋል። ያ ማለት ያስከስሳል። አንደኛ ያለ ፍቃድ ዩኒፎርም በማድረግ የቀድሞውን፣ ሁለተኛ ደግሞ የተቀረጸው ነገር የተቋሙን ስም የሚያበላሽ ስለሆነ እና እንግዲህ ቀጣይ ጣፈንታቸው እንደሳቸው ንግግር ከሆነ ጉዳያቸው በፍርድ ቤት ሄዶ ቢያንስ የሆነውን ነገር ማስረዳት የሚችሉት እዛ ይመስለኛል። እንግዲህ የሆነ እሳቸው ባሉት መሰረት ፖሊስ በቁጥጥር ስር አድርጓቸዋል። እንግዲህ ምርመራዎች እንደሚቀጥሉ ይጠበቃል። እንደ ቀላል ተነጋግረው የሚደረጉት ነገሮች ነገ ቤተሰብ ላይ ልጆቹም ላይ የሚያመጣው ነገር በጣም ከፍተኛ ሊሆን ስለሚችል ቲክቶክ ተመልካቹም ይመስለኛል ተመልካቹም እንዲህ ነገር እንዲሰሩ ይገፋፋቸዋል እና እነሱም መስመሯን አለፍ እያሉ ነውና ቲክቶከሮች የሆናችሁ አንድ ነገር ከመስራታችሁ በፊት 2-3 ጊዜ ማሰብ አለበለዛ እንዲህ አይነትም አጋጣሚ ህይወታችሁን ወደ ሌላ የክስና የእስር ዕዳ ውስጥ ሊከት ይችላልና አንድ ነገር ከማድረግ በፊት ቆም ብሎ ማሰብ አግባብ ነው ለማለት ነው።